አንዳንድ ጊዜ ሰው በሀገር ውስጥ እንኳን እንደ እንግዳ ሊኖር ይችላል። በመሬቱ ላይ ተወልዶ በዚያው ያደገ ነገር ግን በልብ ውስጥ እንደ ሀገር አልባ የሚሰማው ህዝብ አለ። እነሱም የገጠሪቱ ኦርቶዶክሳውያን ናቸው። ነገር ግን ታሪካቸው በቀላሉ የሚነገር አይደለም። ምክንያቱም ከመጀመሪያው ጀምሮ መምህር ያልነበራቸው፣ የሚያስተምራቸው ድምጽ አልነበረም፣ የሚመክራቸው ካህን አልነበረም። ነገር ግን እምነታቸው ነበር። እነሱ እምነታቸውን ከአባቶቻቸው ሰምተው ተቀብለዋል፣ ከእናቶቻቸው በእንባ ተምረዋል። ነገር ግን የነሱ ህይወት ቀላል አልነበረም። በእምነታቸው ምክንያት ብዙዎች ከማህበራዊ ህይወት ተገለዋል። ጓደኞቻቸው ርቀዋቸዋል፣ አካባቢያቸው ገፍቷቸዋል። አንዳንድ ጊዜ ስለ እምነታቸው ሲናገሩ አንደበት ያጥራቸዋል። ከዚህ በፊት የጀመርነው እንግዲህ 2012 ላይ ነው የጀመርነው። እንደጀመርን አንድ አመት ይሄንን ጉባኤ ምኑ ሲካሄድ ቤቴን ፈቅጄ ነው ቤቴ ሲደረግ ነበር። ከዛ በኋላ ቦታ መረጥን። እንግዲህ እነዚህ ኦርቶዶክሳን አትሽጡ የሚለው ነው በየቦታው ተግፋፋ እንትን ሲልበን መጀመሪያ አባታችንም ያው በክርስትና እስከ መድኃኔዓለም አይን አምባ ነበር ሲያስተዳድር የነበረው። እዚህ ቦታ ደረስን። እዛ አቡነ አረጋዊ ነበር አገልግሎቱን ያለ ሞተ። እኛ እንግዲህ እዛ ነው የምንመላለሰው። ከዚህ ሁሉ አለማነሳንና ቤት አማከርኩት። ታናሽ ወንድሞች ያሉ እናቴም ነበረች። ይሄን አማከርኩና ይሄ ቦታ እንዲሆን አደረኩት። ይሄን ካደረኩ በኋላ አሁን ይሄ አዳራሽ ተሰርቶልን በዚህ ቦታ ነው። ሰው ልጅ ግን ነገ ጥለን እንሄዳለን። የእግዚአብሔር ማረፊያ አይጠፋ። በዚህ ልክ ቦታ እንደሰጣን ይሄ አዳራሽ ተሰራለን። የኛ ማመናኖችም ተሰባስቦ በዚህ ቦታ ላይ ነው ያሉት። እኛ ከሁሉም ብቻ መጠበቅ ብቻ ሳይሆን ቀጣይም ቢሆን ያው ከኛም ማዋተን ትልቅ ግንባታንም ለማስከድ እቅድና ዓላማ ይዘናል። አሁን በሚባለው ካህን እጥረት አለን። የካህን እጥረት ትምህርት በየመተው የሚሰጡልን እዚሁ የተወለዱ ልጆች ነገ ለዚህ ቦታ ዲያቆን እንዲሆኑ ካህን እንዲሆኑ የዚህ ምኞት በሰፊ ስላለን ይሄ መረባረብ ነገር ያው እስከ ሰበካም ዓላማችን የወሰን ነው። ከዚህ ጋር የበለጠውንም እናንተም ማጠናከራችሁበት ተወልዶን ለዚህ ቦታ በእኛ ቦታ ተከተን ብንጥሩ ነው የሚለውን ሐሳብ ለመስጠት ነው። አንዳንድ ጊዜ እምነት በስቃይ ውስጥ ይወለዳል፣ በጭቆና ውስጥ ይጸናል። ዛሬ እነዚህ ሰዎች አንድ ነገር ብቻ ይፈልጋሉ፣ የሚያስተምራቸው መምህር፣ የሚመራቸው ካህን፣ እናም እምነታቸውን በነፃ ማክበር የሚችሉበት ህይወት። ለመጀመሪያ ጊዜ ነው የመጣሁት። ቤተክርስቲያን የላቸው ግን ያለው የስብከት ኬላ ነው። ሰዎች አሉ ማለት ክርስቲያኖች አሉ ግን መምህር የላቸው እና በዛ እንትኖች እየተበታተኑ ነው ስላሉ ተባብረን መምህራኖችን አስመጥተን ብናስተምራቸውና በገጠር አካባቢዎች ያሉትን ፍላጎት አላቸው ማለት ክርስቲያኖች አሉ ግን መምህር የላቸው፣ ቄሶች የሉም፣ የሚጠምቁ ቄሶች የሉም። ሩቅ መንገድ ተጉዘው ነው እንትን የሚሉት። ግን በአካባቢያቸው ላይ ቤተክርስቲያን ቢሰራ መምህራኖች ቢኖሩ ክርስትናም ይስፋፋል፣ ሌሎች ሃይማኖቶችም አይሳፉም ብዬ አስባለሁ። ማስበው ማለት እንደ ወጣት ተሰብስቦ እንደ ማህበርም ሊሆን ይችላል። እናንተው የምታደርጉት ነገር አለ። እንደዛ ተሰብስቦ ሰዎች ተሰብስበው ሌሎች ያላወቁ ሰዎች ተሰብስበው የሆነ ማለት የሆነ ገቢ ነገር ቢኖር ከዛ በኋላ ያንን አደራጅቶ ለተፈለጉት እንትኖች ቢሰጣቸው አሪፍ ነው ብዬ አስባለሁ። በተለይ ወጣቶቹ ደግሞ ተሰባስበው ቢሰሩ ጉልበትም አለ ኃይልም በገንዘብም ቢያግዟቸው አሪፍ ነው ብዬ አስባለሁ። እነርሱ ህዝብ ናቸው፣ ነገር ግን ድምጻቸው አይሰማም። እነሱ አማኞች ናቸው፣ ነገር ግን የሚመራቸው ካህን የለም። እነርሱ ተማሪዎች ናቸው፣ ነገር ግን የሚያስተምራቸው መምህር የለም። ይህ ታሪክ የመምህር ድምጽ ሳይሰሙ ያደጉ ምእመናን ታሪክ ነው፣ የካህን በረከት ሳይቀበሉ። ይህ ታሪክ የመምህር ድምጽ ሳይሰሙ ያደጉ ልጆች ታሪክ ነው፣ የካህን በረከት ሳይቀበሉ እምነታቸውን የጠበቁ ሰዎች ታሪክ ነው።
እነሱ በጣት የሚቆጠሩ ጥቂት ምዕመናን ቢሆኑም ነገር ግን በብዙ እንክርዳድ ውስጥ የተገኙ ስንዴዎች ናቸው። ፈለገ አበው ማህበር እያደረጋቸው ያላቸው በጎ ምግባሮችን አብረን የጎበኘናቸው ነበር እና በጣም ደስ የሚሉ ነገሮችን ነበር ስንመለከት የነበረው እና እኛ እዚህ የአካባቢ ልጆች ነን አይተናቸው የማናቃቸውን የተዳከሙ ቤተክርስቲያኖችን እያገዙና እየረዱ ይገኛሉ። ምክንያቱም እምነታቸው ለነርሱ ተስፋ ብቻ አይደለም፣ መዳኛ መንገድ ብቻ አይደለም፣ ስቃይም ጭምር ነው። ዛሬ እኛ የምንናገረው የተረሳ ህዝብ ታሪክ ነው። ዝም ብሎ የሚጸልይ ህዝብ ታሪክ ነው። በአንድ ወቅት ኢየሩሳሌም በፋርስ መንግስት በንጉስ አስቄጥስ ስር በነበረችበት ጊዜ ህዝበ እስራኤል በዘሩባቤልና በኢያሱ ልጅ በዮሳዴቅ መሪነት የእግዚአብሔርን ቤተ መቅደስ መስራት ጀመሩ። ነገር ግን ንጉሱ አልፈቀደላቸውም። ይልቁኑ የጀመሩትን እንዲያቆሙ አዘዘ እንጂ። ነገር ግን ከዓመታት በኋላ የእግዚአብሔር ቀን መጣች። ንጉሱ ዳሪዮስም የተጀመረው የእግዚአብሔር ቤተ መቅደስ እንዲሰራ እንዲጠናቀቅ አዘዘ። ይህ በመጽሐፈ ዕዝራ ምዕራፍ 4 ቁጥር 21 እስከ 24 የምናገኘው ቅዱስ ቃል ነው። ዛሬም እነኚህ ምዕመናን በአካባቢያቸው የእግዚአብሔር ማደሪያውን ሰርተው እግዚአብሔርን እንዳያመልኩ የመሬት ግዢ እንኳን እንዳይደረግላቸው ከማህበራዊ ሕይወት ጭምር ተገለዋል። ዛሬ ግን እግዚአብሔር ዘሩባቤላውያንን አስነሳ። ስራውን ሊሰራ ፈለገ አበው ጠቅላላ መንፈሳዊ ማህበር በቦታው መገኘት ችሏል። ይህ በዘመናችን ያየነው እውነታ ነው። ዘሩባቤል የእግዚአብሔር ቤት ለመስራት የተነሳው በታላቅ እምነት ነበር። ምንም እንኳን እንቅፋቶች ቢበዙም በመንፈሴ እንጂ በኃይልና በብርታት አይደለም የሚለው አምላካዊ ቃል ብርታት ሆኖታል። ዛሬም የዘሩባቤል አይነት ቁርጠኝነት ያስፈልገናል። ከምድርም ፍቅር ጠፍቷልና እንደ ቸርነት አድነን በደላችንን አትቁጠር አቤቱ ደግ ሰው አልቋልና